በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች እንደምን ዋላችሁ? እንደምን አደራችሁ? እንደየሰዓታችሁ አቆጣጠር። እስኪ ዛሬ ደግሞ ራዕየ ዮሐንስ ምዕራፍ 7 ቁጥር 1 ላይና ቁጥር 9 ላይ ያለውን አነብላችኋለሁ እንደ እግዚአብሔር ፈቃድ። እስኪ ምዕራፍ 7 ቁጥር 1 ላይ ያለውን ምን ይላል? ርዕሱ በእግዚአብሔር ማኅተም ስለሚታተሙ ይላል። ከዚህ በኋላ በአራቱ በምድር ማዕዘን ቆመው አራት መላእክትን አየሁ። እነርሱም ነፋስ በምድር ላይ ወይም በባህር ላይ ወይም በማንኛውም ዛፍ ላይ እንዳይነፍስ አራቱን የምድር ነፋሳት አገዱ። የሕያው እግዚአብሔር ማኅተም የያዘ ሌላ መልአክም ከምስራቅ ሲወጣ አየሁ። የብስንና ባህርን ሊጐዱ ስልጣን ለተሰጣቸው ለአራቱ መላእክትም በታላቅ ድምፅ እየጮኸ የአምላካችንን ባሪያዎች ግንባራቸውን እስክናትምባቸው ድረስ ምድርንም ቢሆን ወይም ባህርን ወይም ዛፎችን በአንድ ጊዜ አታጥፉ አላቸው። የታተሙትንም ቁጥር ሰማሁ ይልና እነዚህ የታተሙትን ነገሮች ነው። ከዛ ቁጥር 9 ላይ እንሄድና ከዚህ በኋላ ማንም ሊቆጥራቸው የማይችል ብዙ ሰዎችን አየሁ። ከሕዝብና ከአሕዛብ ከነገድና ከልዩ ልዩ ወገን በዙፋኑና በበጉ ፊት ቆመዋል። ነጭ ልብስም ለብሰዋል። በእጃቸውም ዘንባባ ይዘዋል። በታላቅ ቃልም በዙፋኑ ለተቀመጠው ለአምላካችን እና ለበጉ ማዳን ይገባል እያሉ ይጮኻሉ። መላእክቱም ሁሉ በዙፋኑና በአለቆቹ በአራቱም እንስሶች ዙሪያ ቆመው ነበር። በዙፋኑም ፊት በግንባራቸው ሰገዱ። ለእግዚአብሔርም እየሰገዱ እንዲህ አሉ፣ አሜን። ምስጋናና ጥበብ በረከትና ውዳሴ ኃይልና ብርታትም ከዘላለም እስከ ዘላለም ለአምላካችን ይሁን፣ አሜን። ከአለቆቹም አንዱ እነዚህ ነጫጭ ልብስ የለበሱ እነማን ናቸው? ከየትስ መጡ? አለኝ። እኔም አቤቱ አንተ ታውቃለህ አልሁት። እርሱም እሊህ ከጽኑ መከራ የወጡ ልብሳቸውንም በበጉ ደም አጥበው ያነጹ ናቸው አለኝ። ስለዚህም ወደ እግዚአብሔር ዙፋን ቀረቡ። በመቅደሱ ውስጥም ቀንና ሌሊት ያመሰግኑታልም። በዙፋኑ ላይ የተቀመጠው በእነርሱ ላይ አድሮባቸው ይኖራል። ዳግመኛም አይራቡም አይጠሙም፣ የፀሐይ ሐሩርም አያገኛቸውም። በዙፋኑ ፊት ያለው በጉ ይጠብቃቸዋልና ወደ ሕይወት ውሃ ምንጭም ይመራቸዋል። እግዚአብሔርም እንባን ሁሉ ከዓይናቸው ያብሳል ይላል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። ክርስቲያኖች ወንድሞች፣ አሁን ይህ ራዕየ ዮሐንስ ምዕራፍ 7 ላይ ያለ ነው። እስቲ ከዚህ ውስጥ እኔ አንዳንድ ጥያቄ ልጠይቃችሁ። ምን ይላል? ለምሳሌ በበጉ ደም ልብሳቸውን አጠቡ ይላል። ምን ማለት ነው? የበጉ ደም የትኛው ነው? ምንድን ነው የበጉ ደም? እስኪ እናንተ የበጉ ደም ምን ተረዳችሁ? ምን ማለት ነው? በበጉ ደም ልብሳቸውን አጠቡ ይላል። ምን ለማለት ነው ይህ ቃል? ራዕየ ዮሐንስ ላይ ያለው ምን ለማለት ፈልጎ ነው? በበጉ ደም ልብሳቸውን አጠቡ ማለት እውነት ይህ የሚለበሰውን ልብስ ነው ወይስ ምኑን ነው? ይሄን ለማለት ነው። የእግዚአብሔር በረከት ከሁላችን ጋር ይሁን። የድንግል ማርያም አማላጅነት፣ የቅዱሳን መላእክት ተራዳኢነት አይለየን። ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። ይቀጥላል።